ሰላም ሰላም የቻናላችን ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ ጋር እንዴት ነው? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ድልህ ወይም ደግሞ አዋዜ እንሰራለን አብረን። ይሄ የምንሰራበት እቃ ነው። እዚህ ጋር ደግሞ ጨው አለ። ይሄ ጨው ነው። ይሄ ኮረሪማ ነው። የተፈጨ ኮረሪማ ተፈጭቶ የተዘጋጀ ማለት ነው። ይሄ ደግሞ ሽንኩርትና ዝንጅብል አንድ ላይ የተፈጨ ያስፈልጋል ለድልህ ማዘጋጀት። ከዛ ደግሞ እዚህ ጋር ደግሞ አዘጋጅተን የምናስቀምጥበት እቃ ያስፈልጋል። ጠርሙስ ነው። ሁለቱም ጠርሙሶች ናቸው። ቆንጆ ክዳን ያላቸው መሆን አለበት። ምክንያቱም እንዳይበላሽብን ለብዙ ጊዜ የምንጠቀምበት ከሆነ በተለይ በጥንቃቄ መስራት አለብን እንዳይበላሽ ማለት ነው። ከዛ ደግሞ ኦሊቭ ኦይል አለ። ይሄ ማለት ነው። ዘይት ያስፈልገናል። በርበሬ አንድ ኪሎ ነው። 1 ኪሎ ነው የማደርገው። አሁን ለብዙ ጊዜ ስለምፈልገው 1 ኪሎ ነው የማደርገው። ያለ ብዙ ጊዜ ነው የምጠቀምበት። ምክንያቱም በየጊዜው መስራት አያስፈልገኝም። ምክንያቱም እንደዚህ ከነ በርበሬውን ከተጠቀምኩት ወጥ ስትሰራበት ያቃጥላል። የግዢ በርበሬ ስለሆነ የምንጠቀመው ራሴ ቤት ባዘጋጀው ምንም አያስፈልገውም ነበር። ግን የግዢ በርበሬ ያው ታውቃላችሁ ያቃጥላል። እዚህ ጋር ደግሞ የፈላ ውሃ አለኝ ማለት ነው። በፈላ ውሃ ነው የምናዘጋጀው። ከዛ ወደ ስራው እንገባለን። አሁን መጀመሪያ ጓንት ማድረግ አለብን ማለት ነው። ካሜራውን ላዙረው ወደ እኔ። ራሴ ስለሆንኩ የምቀርጸው ቪዲዮ ትንሽ ያስቸግራል፣ ግን ይቅርታ። ጓንት እያደረኩ ነው አሁን። ይሄ የምግብ መስሪያ ጓንት ነው። ይሄ እንትን እንዳይመስላችሁ ሕክምና የሚጠቀሙት ምናምን ነው፣ ግን የምግብ መስሪያ ራሱን የቻለ ጓንት ነው። ምግብ የሚሰራበት ነው። ጓንታችን እናደርጋለን። እዛ ቀጥታ ወደ ስራው እንገባለን ማለት ነው። አሁን ካሜራውን ማዞር አለብኝ እናንተን ለማሳየት። ያ እዚህ ጋር እቃ ያለ እዚህ ጋር በርበሬውን መገልበጥ ጀምራለሁ ማለት ነው። ብዙ ነው፣ ግን ያው እኔ ስለፈለኩት ነው መብዛቱን። ምክንያቱም በየጊዜው ማዘጋጀት አይጠበቅብኝም። አንድ ጊዜ እንደዚህ አድርጌ ካዘጋጀሁት ማለት ነው። ያ ይሄ በርበሬ ከገዛሁት ቆይቷል፣ ግን ፍሬዘር ላይ ስለሆነ የማስቀምጠው ምንም እንትን አይልም፣ አይበላሽም። ፍሬዘር ላይ ካስቀመጣችሁት ስለማይበላሽ ችግር የለውም። ከዛ ይሄ እንደዚህ አድርገነዋል። አሁን ጨምሬዋለሁ ከምሰራበት እንትን ላይ እቃ ላይ። ከዛ እዚህ ጋር ደግሞ እንትኑን እንጨምራለን ማለት ነው። እዚህ ጋር ይቆይና ዝንጅብሉንና ነጭ ሽንኩርቱን የተፈጨውን አንድ ላይ መጨመር አንበሳ። ከዛ ጨውን እየጨየርኩ ነው ተስፋ አደርጋለሁ። ለጊዜው በሞባይል ነው እየቀረጽኩት ያለሁት። ይሄ ደግሞ ኮረሪማ ብዙ ነው። ኮረሪማው ግን በርበሬውን ብዙ ስለሆነ ኮረሪማ ደግሞ ያጣፍጠዋል እንጂ ምንም አይሆንም። ከዛ ይሄን ይመስላል። ከዛ እናደባልቀዋለን ከአንድ ላይ ማለት ነው። ይሄን እንደዚህ አድርገን እናደባልቀውና ቆይ እስኪ እውነት ለመናገር አልተመቸኝም። ያ ቆይ አንዴ ካሜራ ያላስተካክልና ያ እንደዚህ ይደባለቃል። ከዛ መለወስ ነው ማለት ነው። በሙቅ ውሃ አድርገን በደንብ እንለውሰዋለን። ምክንያቱም
ይሄ ግዢ በርበሬ እንዳልኳችሁ በጣም ነው የሚያቃጥለው። ሰሞኑን እንደውም ጨርሼ ዝም ብዬ እንትን ሳል ሰርቼበት ማለት ነው። ምንድነው አልቆብኝ እንደዚህ አዘጋጅቼ የነበረው ከዛ በቃ በጣም ነበር የሚያቃጥለው። እዚህ ጋር አስቀምጠውና ካሜራዬን አዙሬያለሁ ማለት ነው። ወደ ደስ አሁን በደንብ ካሜራዬን ስላስቀምጥኩት በእርግጥ አይታያችሁም፣ ግን ሁሉንም ሳደባልቅ ስላሳየኋችሁ ችግር የለም ማለት ነው። አሁን እየሰራሁት ነው። ዘይት ያስፈልጋል። ዘይት ማድረግ አለብኝ። ከዛ ሙቅ ውሃ እንደዚህ አድርገን እጃችን እንዳያቃጥለን ተጠንቀቅ። በጣም እየፈላ ስለሆነ እጃችን እንዳያቃጥለን ጥንቃቄ ያስፈልጋል ማለት ነው። በተረፈ እንደኔ የግዢ በርበሬ የምትጠቀሙ እህቶች ወንድሞች የምትሆኑ ትችላላችሁ። እንደዚህ አድርጋችሁ ብትጠቀሙት የተሻለ ማቃጠሉን እንትን ይላል ማለት ነው፣ ይቀንሳል። ምክንያቱም እሱን ያንን እንትን ያለውን የማቃጥለውን ለመጥፋት ሲባል በጣም ብዙ ማቁላላት የሚኖራል። ግን አሁን ይሄ እንደዚህ አድርጋችሁ ካስቀመጣችሁት አያቃጥልም። እውነት ለመናገር አንደኛ ተቀምሞ ስለሆነ በደንብ እንትን ይላል። ኖርማል ራሱ በስመ አብ አቃጠለኝ። በትኩስ እንጀራ እንደጋገራችሁ በትኩስ እንጀራ አድርጋችሁ ትበሉት ራሱ በጣም ነው የሚጣፍጠው። እኔ እንደዛ ደስ ይለኛል አልፎ አልፎ ማለት ነው። ውይ በጣም ያቃጥላል። ውሃው የፈላ ስለሆነ አሁን ጓንቴ ማውጣት አለብኝ። ምክንያቱም አንዴ ማንኪያ ላምጣ። እንዴ አሁን ቆንጆ በማንኪያ በወጥ ማማሲያ ማንኪያ ማለት ነው። ውሃው በጣም ስለፈላ ያቃጥላል። ያ እንደዚህ አረጋችሁ አዘጋጅታችሁ ከዛ ማለት ነው ካዘጋጃችሁት በኋላ ለ3 ቀን ለ4 ቀን ውጭ ላይ ታስቀምጡታላችሁ እንዲቦካ ማለት ነው። ልክ እንደ እንጀራ ሊጥ በደንብ ይቦካል ውጭ ላይ ስታስቀምጡት። ከዛ በኋላ ምን ታረጋላችሁ? ፍሪጅ ውስጥ ነው የምታስቀምጡት። ምክንያቱም ውጭ ላይ ከሆነ ቀጥታ ነው የሚበላሸው። 1 ወርም ሳይቆይ ነው የሚበላሸው፣ ይሸብታል ልክ እንደ እንጀራ። ይሄ ግን ልክ ከ3 ቀን ከ4 ቀን በኋላ ክፍት አድርጋችሁ ስታሸቱት በስማ በጣም ነው ደስ የሚለው። ሽታው ውድ ነው የሚያደርጋችሁ። ከዛ ቀጥታ ወደ ፍሪጅ አስገብታችሁ ስትጠቀሙ ደግሞ በእርጥብ ነገር አለመንካት፣ በእርጥብ በሆነ ነገር እንዳትጠቀሙበት። ምክንያቱም ተሎ እንዲበላሽ እንትን ይለዋል። አሁን እኔ ይሄን ሁሉ 1 ኪሎውን በጣም ለብዙ ጊዜ ምናልባት ለግማሽ ዓመት ወይም ዓመት ምንም ሳይሆን የምጠቀምበት፣ ምንም አንድ ነገር አይሆንም፣ አይበላሽም። ምክንያቱም ፍሪጅ ውስጥ ነው የሚቀመጠው። ውጭ ላይ ከሆነ እንደነገርኳችሁ በጣም ተሎ ለመበላሸት እድል አለው። ይሄንን እንደዚህ አድርጌ አሁን ደግሞ ፋሲካ እየቀረበ ስለሆነ ግዴታ ማዘጋጀት አለብኝ ለፋሲካ ማለት ነው። ላሳያችሁ መሰለኝ ያበቃሁት ነው። መብራት ስላለ የሆነ ጥቁር አድርጎ ነው የሚያሳያችሁ። ካሜራውን ግን እንትን ነው ቀይ ነው፣ በርበሬ ነው፣ ቀይ ነው። ያ ትልቅ ቻናል ሆኖ ካሜራማን እስከምንቀጥር አሁን ለጊዜው ካሜራማን የለንም። እኔው ራሴ ካሜራማን እኔው ራሴ ግን እርግጠኛ ነኝ ይሄ ዩቲዩብ ቻናል አድጎ በካሜራማን ተጨምረን እንገናኛለን ማለት ነው። ጨምረን አንድ ሰው ማለት ነው። ተጨምረን ስላችሁ
አማርኛውን ካበላሸሁት ይቅርታ። ልጄ ትልቁ ልጄ ራሱ በየተኛ ኑሮ ይቀርጸኝ ነበር፣ ግን ተኝቷል። ትልቁ ልጄ ስላችሁ 7 ዓመቱ ነው። ደግሞ ትልቅ አይደለም በጣም 7 ዓመት ነው። ትላንትና ነው እንደው የሚገርማችሁ 7 ዓመቱን ያከበርንለት። ትላንትና ነው 7 ዓመት የሞላው የመጀመሪያ ልጄ ማለት ነው። እና እሱን ነው በየተኛ ይቀርጸኝ ነበር ያልኳችሁ። ከዛ ደግሞ የእሷ ታናሽ እህቱ ደግሞ 5 ዓመቷ፣ አሁን ደግሞ የተወለደችው 2 ወሯ። እግዚአብሔር የተመሰገነ ይሁን። ልጅ ለምትፈልጉ ልጅ ይስጣችሁ እግዚአብሔር አምላክ። ልጅ ደስታን ይጨምራል፣ ቤትን ያሳምራል። ልጅ ሲኖሩ ልጅ ያለበት ቤት በጣም ነው ደስ የሚለው እና እንደነገርኳቸው ነው። ጉልበት ይፈልጋል አይገርማችሁም? ብዙ ስለሆነ ደግሞ እንትን አለ ብዙ ነው። አሁን በደንብ ማሸት ያስፈልጋል። ምክንያቱም ይጓጓል ሊኖር ስለሚችል በደንብ ካሸነው ቆንጆ ይሆናል ማለት ነው። ዘይት ልጨምርበት ነው። ቅድም ትንሽ ስላረኩበት አሁን ትንሽ ተጨማሪ ዘይት ያስፈልገዋል። ኦኬ ወደ መጨረሻው አካባቢ እየደረስን ነው። ሽታው ሲያምር ይሄ በኦሊቭ ኦይሉ እንትን የሰራሁት ሽታው ያምራል። በጣም ብዙ ኮረሪማ ነው ያደረኩበት። በቃ የስ አሁን ምን እናደርጋለን መሰላችሁ? ወደ የምናስቀምጥበት እቃ ቅድም ያሳያችሁ እቃ አለ አይደለም? ቅድም ያሳያችሁ እቃ ይሄ ማለት ነው። ይሄ እዚህ ላይ ዘይት እናደርጋለን፣ ቂጡ ላይ ማለት ነው። እንደዚህ ዘይት እንጨምርበታለን። ከዛ እንደዚህ አድርገን እንደዚህ ካደረግነው በኋላ የሚሆነው ልክ እንደዚህ ዘይት እንጨምራለን። እዚህኛውም ላይ እኔ 2 ጠርሙስ ነው ያዘጋጀሁት፣ ምክንያቱም ብዙ ስለሆነ እንደነገርኳችሁ ያዘጋጀሁት። አሁንም ይሄንንም እንደዛው ተመሳሳይ እንደዚህ አድርጋችሁ ማለት ነው። ከዛ የሰራነውን መጨመር ማለት ነው። ቀስ እያደረግን እንዳያበላሽብን። ትኩስ ነው በጣም ምክንያቱም በሙቅ ውሃ ስለሆነ እንትን ያልኩት ያወካሁት። ይተርፋል አይገርምም? ይሄኛው ጠርሙሱ በጣም ትልቅ ነው፣ ግን እስኪ እናየዋለን። እርግጠኛ ነኝ ይተርፋል። እንደዚህ የተንጠለጠለውን እጄን ታጥቤ ነው ቅድም ሳዘጋጅ እንትን ያልኩት ማለት ነው። ግን ጓንት በእጅ ላቦካው ስለነበረ ጓንት የተጠቀምኩት። ግን ጓንት ቢያስደርቅ እንትን ሙቅ ውሃው እጄን አቃጠለኝ። ከዛ በዚህ በማንኪያው በዚህ ማለት ነው። እርግጠኛ ነኝ ለአንዳንድ እህቶቼ ወይም ወንድሞቼ ሊጠቅማቸው ይችላል። በእርግጥ አዋዜ መስራት የማይችል ወይም ደግሞ ምንድነው
ድልህ መስራት የማይችል የለም። በእርግጥ ግን ያው የቤቱ የተለያየ ሙያ ስላለ በየቤቱ እንደዛ ለማለት ነው እንጂ ሁሉም ሰው ይችላል። ሀበሻ ባለሙያ አይደለም ጎበዝ ሙያ ላይ አንታማም አይደል? ለዛ ምንም እንትን የለም። ግን ያው እንደነገርኳችሁ በየቤቱ የተለያየ ሙያ ነው ያለው እንጂ እኔ ከእናንተ አውቄ ወይም ደግሞ ከባድ ስራም አይደለም። እውነት ለመናገር በጣም ቀላል ነው። ጥቅምም አለው። አንደኛ ነገርኳችሁ ብዙም አቅሏሉኝም አይልም። እንደዚህ አድርጋችሁ እንትን ካላችሁት ተዘጋጅተዋል። አፉን ትስል ሳስገባ ትንሽ ተበላሽቶብኛል፣ ግን አስተካክለዋለሁ። ችግር የለም። ይሄው እንደዚህ በላይ ላይም ዘይት ከዚህም ላይ እንደዛው በቃ ከዛ ክድ እናድርገን ወዴት እናስቀምጣለን? ወደዚህ ማለት ነው። እንደዚህ አድርገን ለ3 ቀን ለ4 ቀን እናስቀምጠዋለን ውጭ ላይ። ከዛ በኋላ ልክ 3 ቀን 4 ቀን ከሆነው በኋላ መልሰን ወዴት ነው የምናስቀምጠው? ወደ ፍሪጅ። አሁን እጨርሻለሁ ማለት ነው። እኔ ግን ይሄን በደንብ ስለማስተካክለው ይሄ አፉን ምናምን በደንብ አስተካክለዋለሁ። አሁን ካሜራ በእጄ ይዤ እችላለሁ፣ አልተመቸኝም። እንደዛ አድርገን ለረጅም ጊዜ አሁን ይሄ እንዳልኳችሁ እኔ ግማሽ ዓመት በጣም ብዙ ጊዜ ከተጠቀምኩት ነው እንጂ እኔ ደግሞ ብዙ ጊዜ አልጠቀምበትም። እስከ ዓመት ድረስ ተጠቀመዋለሁ፣ ምንም ሳይበላሽ ምንም ሳይሆን እና ይሄን ይመስላል የዛሬው ቪዲዮአችን። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አብረን እንደግላለሁ። መልካም አዳር ይሁንላችሁ። ለሌላ ቀንም ላላችሁ መልካም ቀን። አመሰግናለሁ። ቻው